ማውራት ካስፈለገ ደግሞ ከሰው የበለጠ ጻፉት። የምሬ ነው የምለው ጻፉት። ጠዋት ተነሱ። እንደዚህ በጣም የሚያስጨንቃችሁ በቃ ንዝንዝ የሚያረጋችሁ በየአይምሯችሁ የሚመላለስ ሀሳቦችን ጥርት ለማድረግ ሰላማዊ ህይወት ለመኖር እንደውም እኔ የምመክራችሁ እንድትጽፉት ነው። ጠዋት ተነስቱ። እንደውም ሞርኒንግ ፔጅስ የሚባል አለ አይደለ? ሶስት ገጽ ጠዋት ተነሱና ልክ እንደተነሳችሁ ምንም ሳታረጉ መጸዳጃ ቤት ማድረግ ካለባችሁ ግቡና ማንም ሳይነሳ ተነሱ። ቤታችሁ ውስጥ ጻፉት። እግዚአብሔርን በየቀኑ ጻፉት። ከተወሰኑ ወራት በኋላ ስታነቡት ሊገርማችሁ ይችላል። ይሄ ነገር አሳስቦኝ ነበር እንዴ እንኳን ለሰው አልነገርኩት ሁላ ልትል ትችላላችሁ። አይምሯችሁም ሰላም ሆኖ የሚገርም ቀን ነው የምታሳልፉት። ሁሌ የማደርገው ነገር ነው። የመጽሐፉን ስም ጠፋብኝ። ዘ አርቲስት ወይ የሚል ጁሊያ ማናት እነዚህ እንትና ጸሐፊዋ ጠፋችብኝ። የሆነ ውው ነገር አለው መጽሐፉ። በእርግጥ ግን አርቲስቲክ የሆናችሁ ሰዎች እንደምታነቡት አሪፍ ነው እና ዘ አርቲስት ወይ የሚል መጽሐፍ ነው እሱ። ከሱ ውስጥ ያገኘሁት እኔ የምጠቀመው ይሄ 3 ሞርኒንግ ፔጅስ የሚለው ነው። 3 ገጽ ኤኒ የመጣላችሁን ሀሳብ መጻፍ ትችላላችሁ። ለማንም መናገር አይጠበቅባችሁ። ደግማችሁ የዛ ቀን አታንብቡት። ቆይታችሁ ስታነቡት ምን አይነት